alright so ያልኩሽ ለምሳሌ አንዳልሽው ነው እግዚአብሔር የተለየ ቦታ ነው ያለው አልሽ የማይወዳደር ነው ግን ያው የማይወዳደር ነው እዚህ ዓለም ላይ ካለ ነገር ከሆነ but we're using specifically አባት ሚለውን ነው represent ያደርግ እንደ አባት ነው ምንለው እንጂ የተለየ ከአባት ጋር የማይወዳደር አንልም you know we say ሁላችንም ቃላት by the way ትርጉም አላቸው አይደለ ምን okay yeah so አይምሮአችን ምናየውን ነገር ሪሌት ያደርጋል እንደዛ ነው የሚሰራው ቋንቋ ማለት just ምንግባባበት ሆኖ እያንዳንዱ ትርጉም አለው ለምሳሌ ስልክ ስልሽ ሁላችሁም ስልክ ብላችሁ በአይምሮአችሁ something like this appear ያደርጋል አይደል it's not like ስልክ የሚባለው ነገር ሁሉም completely የተለየ ነገር አትረዱም somehow related ወይ የራሳችሁን ስልክ ታስባላችሁ ወይ somebody else የያዘውን ስልክ ታስባላችሁ ምናምን so አባትም ሲባል በአይምሮአችሁ የሚመጣው የምታውቁትን አባት ነው የራሳችሁ ሊሆን ይችላል ጎረቤት ያሉ አባቶች ሊሆን ይችላሉ ምናምን so አይምሮአችን የሆነ የሌለን ነገር ኢማጂን የማድረግ አቅሙ ዝቅተኛ ነው ማለት የሆነ በጣም inquisitive mind imaginative mind ምናምን የሆኑ ሰዎች ናቸው ከሌለ ምንም ካልሰሙት ነገር አዲስ ነገር ኢማጂን ማድረግ ይችላሉ so the reason why እግዚአብሔር አባት ሚለው ቃል ሁሉ ጊዜ አባት ነው መጀመሪያ የራሴ አባት ነው እግዚአብሔር አባት ሲባል ስለ አባት ሲወራ ሁሉ ጊዜ ነው አባቴ ነው የራሴ አባት ነው የሚለኝ ስለ አባት ሲዘመር ስለ አባት ሲዘፈን የአባቶች ቀን አሁን ደግሞ እየደረሰ ነው ሲመጣ የራሴን አባት ነው ትዝ የሚለኝ ገባሽ so አይምሮአችን እንደዚህ ነው ሪሌሽንሺፕ አሶሲዬሽን በመፍጠር ነው ነገሮችን ሚኒንግ ምን ሰጠው ገባሽ አይደል so if that was the ማለት እግዚአብሔርን እንደ አባት ስንረዳ አባት ሚለውን ወይ አለመጠቀም ነው ያለብሽ ምክንያቱም ብዙ አይነት አባቶች አሉ ጥሩ አባት የሌላቸው ሰዎች እንዴት ሪሌት ነው የሚያደርጉት እኔ ጥሩ አባት ካለኝ አባት ለሚለው ስም ጥሩ ትርጉም ነው ጭንቅላቴ ነው አባቴ ለምሳሌ ሪሌታብል ኮነ ዳክባ ይቀርታስ ጋር ዳክባ ይቀርታስ አንዴ ልጨርስ so ከአባቴ ጋር ጥሩ ኤክስፒሪየንስ ያለው ሰው አባት ሲባል ሁሉ ጊዜ ፕሌዘንት ኢሞሽን የሚመጣው ገባሽ አይደል ላይክ ቤት ሲገባ የሆነ ነገር ይዞ የሚገባ ስዊት ምናምን ትሪት ፍሩት ምናምን ይዞ የሚገባ ሲጋውሽ ልጆች የት ናችሁ ምናምን ብሎ ግባራችሁን ስሙ ተጫውቶ ምናምን የሆነ ቦታ ይዟችሁ የሚያዞር ሆነ ሁሉ ጊዜ አባት ሲባል ሆዳችሁ ደስ የሚል ስሜት ነው የሚሰማው you understand versus ልክ ሲገባ የሚበተን ልክ እሺ ዝቤት ምናምን ያለ ሲል በየክፍሉ ብትን ቢል ቤት ውስጥ ያለ ልጅ እኩል ከባድ ነው የሚሆነው ኢማጂን ለማድረግ አሁን የምትዩን አይነት በጣም የተለየ ዓለም ላይ ከሚታየው አባት የተለየ በጣም ሁሉ በደጁ የሞላ ሚለው በጣም ከባድ ይሆናል ኢማጂን ለማድረግ you have to be extremely imaginative እና ከሪያሊቲ ካንቺ ሪያሊቲ ዲሶሺየት አድርገሽ የመረዳት አቅም this is high extreme cognitive እንትን ነገር ነው የሚሆነው ሌላው ደግሞ ማለት ነው ሁሉ በደጁ ሚለው ራሱ ነገር you have to be extremely imaginative እና የማታዩን ነገር ሆልድ ጭንቅላትሽ ውስጥ አድርገሽ ለረጅም ጊዜ persistently መያዝ መቻል አለብሽ አለበለዚያ ለምሳሌ ምንም ስለ አባንዳንስ ኤክስፒሪየንስ የሌለው ሰው ሁሌ በችግር ለምሳሌ እንዳለው ማይሰጥ አባት ሚማታ አባት ሚሳደብ አባት ምናምን የነበረው በድህነት ያለው በተለይ ደግሞ ያለው የነፈጋቸው ምናምን ያደጉ ልጆች እግዚአብሔር ሁሉ በደጁ ሚለውን አንደርስታንድ አባት ብለሽ ያንን አሶሲዬሽንስ ከፈጠርሽ ድረስ በፍጹም ሊረዱ አይችሉም ብዬ ነው ማስበው ወይም ደግሞ ሁሉ ጊዜ ያንን ሪንፎርስ ማድረግ አለብሽ ኦር ደግሞ ዲሶሺየት ማድረግ አለብሽ አባት ሚለውን ሌብል ከፈጣሪ ጋድ ከሚለው ዲሶሺየት ማድረግ አለብሽ ምክንያቱም your mind is not going to make the right association there እንደዛ ከሆነ እግዚአብሔርን በሃይማኖት በዚህ ያው ባንቺ አንደርስታንዲንግ ይባል I don't know if I'm making sense I feel like እንትን ነገር ሪፍሌክት ማድረግ የምትፈልጊ ከሆነ ሪፍሌክት ማድረግ ትችላለሽ ከዛ እሷ ትቀጥል እስቲ if you understand ምን ያልኩት እንደገባሽ ሪፍሌክት ማድረግ ትችያለሽ